ታሪክ የሚቀየረው በሰራዊት ብዛት ብቻ አይደለም፣ በአንድ ሰው ቆራጥ ልብ እንጂ። በ16ኛው ክፍለ ዘመን አንዲት ኃያል ንግስት በቤተ መንግስቷ ሆና ትንቀጠቀጥ ነበር። ፍርሃቷ ከጠላት ሀገር ሰራዊት የመጣ አልነበረም። ይልቁንም ፍርሃቷ የመጣው ስኮትላንድን ስጠኝ ካልሆነ ግን ግደለኝ ብሎ ከሚጮህ አንድ መነኩሴ ነበር። ዛሬ የስኮትላንድን መንፈሳዊና ፖለቲካዊ ገጽታ ለዘላለም የቀየረውን የጆን ኖክስን አስደናቂ የህይወት ጉዞ አብረን የምንቃኝ ይሆናል። ጆን ኖክስ የተወለደው በ1514 አካባቢ በሃዲንግተን ስኮትላንድ ነው። መጀመሪያ ላይ የካቶሊክ ካህን ለመሆን ተምሮ ነበር። ነገር ግን በወቅቱ የነበረው የቤተ ክርስቲያን ሙስናና የመጽሐፍ ቅዱስ እውነት መራብ ውስጡን ይረብሸው ጀመረ። ለውጦ የመጣው ከጆርጅ ዊሸርት ጋር ሲገናኝ ነበር። ዊሸርት በድፍረት ወንጌልን የሚሰብክ ሰው ነበር። ኖክስ የዊሸርት የቅርብ ጠባቂም ሆኖ ያገለግል ነበር። ዊሸርት ታዲያ በእምነቱ ምክንያት በካስማ ላይ ተቃጥሎ ሲገደል፣ ኖክስ ግን የሱ መሞት ሳይበግረው ያንን ችቦ ተረክቦ ለወደፊት ለመጓዝ ወሰነ። የኖክስ ጉዞ ግን ቀላል አልነበረም። በሴንት አንድሪውስ ግንብ ተከቦ በነበረበት ወቅት በፈረንሳይ የጦር መርከቦች ተማረከ። ለ19 ወራት ያህል በመርከብ ላይ በባርነት ታሰረ። ይህ ጊዜ እጅግ አሰቃቂ ነበር ለሱ። በብርድ በረሃብ እና በግርፋት ውስጥ ሆኖ በመርከቧ ወለል ላይ ተቀምጦ ይቀዝፍ ነበር። ነገር ግን በመከራ ውስጥ ሆኖ አንድ ተስፋ ጭላንጭል ነበረው። አንድ ቀን ከመርከቧ መስኮት ሆኖ የሴንት አንድሪውስን ግንብ ከሩቁ ሲመለከት ጓደኛው ተስፋ አለህ ብሎ ጠየቀው። ኖክስም እንዲህ አለ፣ አዎ እግዚአብሔር በዚህ ስፍራ ወንጌልን እንድሰብክ ዳግመኛ እንደሚመልሰኝ አምናለሁ። ከስርም ከተፈታ በኋላ ኖክስ ወደ እንግሊዝ አቀና። ነገር ግን ደም አፍሳሿ ሜሪ ስልጣን ላይ ስትወጣ ወንጌላውያንን ማሰደድ ጀመረች። ኖክስም ወደ ስዊዘርላንድ ጄኔቫ ተሰደደ። በጄኔቫ ከታላቁ የቴዎሎጂ ምሁራን ጆን ካልቪን ጋርም በዚያው ተገናኘ። በዚያም መጽሐፍ ቅዱስን በጥልቀት አጠና። ለዛሬው የጄኔቫ የመጽሐፍ ቅዱስ መተርጎም ትልቅ አስተዋጽኦም አድርጓል። ጄኔቫን ከሐዋርያት ዘመን በኋላ ፍጹም የሆነች የክርስቶስ ትምህርት ቤት ሲል ገልጿታል። እዚያ ያገኘው መንፈሳዊ ትጥቅ ስኮትላንድን ለመለወጥ ዋናው መሳሪያው ሆነ። በ1559 ኖክስ ወደ ሀገሩ ተመለሰ። የስኮትላንድ ንግስት ሜሪ ካቶሊክ ስትሆን፣ ኖክስ ግን ህዝቡ መጽሐፍ ቅዱስን በቋንቋው እንዲያነብ ይፈልግ ነበር። ኖክስና ንግስቲቱ 4 ጊዜ ፊት ለፊት ተገናኝተዋል። በአንድ ወቅት ንግስቲቱ ስለ ስልጣኗና ስለ ሃይማኖቷ ስትከራከረው ኖክስ በድፍረት እንዲህ አላት፣ ንግስቲት ሆይ እግዚአብሔርን መፍራት የነገስታትን ትእዛዝ ከመጠበቅ ይበልጣል። ንግስቲቱ በኖክስ ድፍረት የተነሳ ብዙ ጊዜ ስታለቅስ እንደቆየች ታሪኮች ይናገራሉ። እሷ የምትፈራው ሰይፍ ሳይሆን ከእግዚአብሔር ጋር ያለውን ይህ ሰው ጥብቅ ግንኙነት ነበር። የኖክስ ታላቅነት በንግግሩ ብቻ ሳይሆን በጸሎቱም ጭምር ነበር። ሌሊቱን ሙሉ ተንበርክኮ አምላኬ ሆይ ስኮትላንድን ስጠኝ ካልሆነ ግን ግደለኝ እያለ ይቃትት ነበር። ይህ ጸሎት የሀገር ፍቅርና የመንፈሳዊ ቅናት ጥምረት ነበር። እግዚአብሔርም ጸሎቱን ሰማ። በኖክስ ስብከትና መሪነት ስኮትላንድ የፕሮቴስታንትን ተሐድሶ ተቀበለች። የፕሬስቢቴሪያን ቤተክርስቲያን ተመሰረተች። ትምህርት ለድሆች እንዲዳረስ አደረገ። በእያንዳንዱ ደብር ትምህርት ቤት ይኑር የሚለው መርህ በዓለም ቀዳሚ የተማረ ህዝብ ያላት ሀገር አደረጋት። ኖክስ ከዚህ ዓለም በ1572 ዓመተ ምህረት ሲሞት ምንም እንኳን ሀብት ባይኖረውም ለአውሮፓ ትልቅ መንፈሳዊ ቅርስ ጥሎ አልፏል። በመቃብሩ ላይ የቆመው ባለስልጣን እንዲህ ሲል ተናገረ፣ እዚህ ጋር የሰውን ፊት አይቶ ፈርቶ የማያቅ ሰው ተኝቷል። አድማጮቼ፣ ከጆን ኖክስ የምንማረው አንድ ትልቅ እውነት አለ። በእግዚአብሔር የሚታመን የሚጸልይ አንድ ሰው ተራራ የሚያክልን ችግር መናድ ይችላል። ዛሬ እናንተ ለሀገርና ለትውልድ ምን አይነት ሸክም አላችሁ? እንደ ኖክስ ለመጸለይና ለመቆም ትደፍራላችሁ?
ስለ ጆን ኖክስ የነበረን ቆይታ በዚህ ይጠናቀቃል። ቪዲዮ ከተመቻችሁ ሰብስክራይብ በማድረግ አስተያየታችሁንም በኮሜንት መስጫው ላይ አስፍሩልኝ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።